ሳይንሳዊ እውቀት ለአንድ ሀገር ያስፈልጋል። ያ ማለት ሳይንሳዊ እውቀት ኢንፎርሜሽን ብቻ አይደለም። ከኢንፎርሜሽን ያለፈ አገሪቷን የኢኮኖሚም ሆነ የተለያዩ ነገሮችን ወይም ደግሞ ሂደቷንና ጤናዋን በሉ የተለያየ የሚደረጉ ክስተቶችን የሚያሻሽል ከመሆኑ የተነሳ ለዛች ሀገር ግዴታ መሆን አለበት። አሜሪካንን የመሳሰሉ ወይም ደግሞ ምዕራባውያንን ብንመለከት ያደጉት ሳይንስ እውቀቶችን በመፈለጋቸውና ዘውትር ሳይንስ ላይ ወይም ደግሞ ምርምሮች ላይ በማትኮራቸው ነው። ከዚህም የተነሳ ማንኛውንም የመላው ዓለም በሉ ወደ ህዋም ወደ ስፔስ ወደ ፈለጉበት ቦታ ላይ የፈለጉትን ነገር ማድረግ አቅም አላቸው። ውሳኔን መወሰን ይችላሉ። በዓለም ላይ ያሉ የሚከሰቱ ክስተቶችን የሚወስኑት ምዕራባውያን ናቸው። ይህንንም የሆኑበት ምክንያት ሳይንሳዊ እውቀት ስላላቸው። ስለዚህ አንዲት ሀገር ወደዚህ ህብረት ወይም ደግሞ ወደዚህ ወደ ምዕራባውያኑ አይነት ውሳኔ ውስጥ ወይም ደግሞ የዓለምን ነገር ለመወሰን አቅሙ እንዲኖራ ከፈለገች ሳይንሳዊ እውቀቷን ማዳበር መቻል አለባት። ከሳይንሳዊ እውቀት ራሷን የገለለች አገር ወይም ደግሞ ትውልድ ያ ትውልድ የከሰረ ትውልድ ይሆናል። አሜሪካንን እንመልከት። አሜሪካን ቢቱ ስፕሪት የሚባል ቦምበር አላቸው። ይህ ቦምብን የሚወረውር አይሮፕላን በፈለገው ፍጥነት ሳይታይ የሆነ ቦታ ላይ ደርሶ 60 ሜትር ድረስ ወደታች መቆፈር የሚችል ቦምብን ወርውሮ ታርጌቱን ደማምሶ መሄድ የሚችል አቅም ያለው አይሮፕላን አላት። ይሄ ኃይሏን የምትገልጥበት አንዱ አይሮፕላን ነው። ከዛ ባለፈ ደግሞ ወደ ስፔስ ለመሄድ በጣም ሱፐር ፓወርፉል የሆኑ ጉልበት ያላቸው ሮኬቶችን አሜሪካን አላት። እነ ኤስኤልኤስ እነ ስታርሺፕ የመሳሰሉና ሚኒ መካከለኛ ሮኬቶች መካከለኛ ሳተላይቶች ወደ ሰማይ የሚወስዱ ሮኬቶችም ያላት ሀገር ናት። ይህ ሁሉም ኢኮኖሚውንም ሆነ ዲሲሽኑን ሁሉ አሜሪካ የዓለምና የሁሉን የተቆጣጠረችበት ዋናው ምክንያት ሳይንሳዊ እውቀት ስለምትገበይ ነው። ከዚህም የተነሳ አሜሪካኖች እውቅ የሆኑ ሳይንቲስቶችን በመላው ዓለም የሚገኙ ከአፍሪካ በሉት ከሁሉ ከኤዥያ፣ ከደቡብ አሜሪካ፣ ከሁሉ ከራሻ፣ ከዩሮፕ ከሁሉም ዓለም ሳይንቲስቶች ወደ አሜሪካን ሀገር ኢንጂነርስ ወደ አሜሪካን ሀገር ይመጣሉ። ምክንያቱም የስራ ምቹ የሆነና ብዙ ምቹ የሆነ ለስራ ምቹ የሆነ ኢንቫይሮንመንትን ስለሚፈጥሩ ሳይንቲስቶችን ወደዚህ መምጣትን ይገደዳሉ። ዋናው መልእክቴ ምንድን ነው? ለኢትዮጵያ ላለው ትውልድ ሳይንሳዊ እውቀትን የማይፈልግ ትውልድ ከተነሳ ያቺ ሀገር ማብቀያ ይሆናል። ስለዚህ ትውልዱን ወደ ሳይንሳዊ እውቀት ፈላጊ እንዲተም ማድረግ ሁላችንም ዜግነት ግዴታ መወጣት አለብን እላለሁ። አመሰግናለሁ።